አንድ አመት ሙሉ በቪዲዮ ሲለውል ሲያወራ እኔ በቃ ራሴን ደብቄ አናግራለሁ። ከዛ በአንድ ቀን አይ አንተ ይሄ ፎቶ ያንተ አይደለም፣ ያንተ ድምጽ ሌላ ነው፣ ይሄ ፎቶ ሌላ ነው፣ ድምጹ ያስታውቃል አልኩኝ። ጌታ ምስክሬ ነው። እኔ እስቲ በቪዲዮ አንተ እንትን ጫካ የሌለበት ቦታ ንጹህ ማብራት ያለበት ቦታ ሂድና ተቀመጣል። ከዛ ልጁ በቃ ፈራ ማለት ነው። ፈራ እንዴ እኔ ገና ህፃን ነኝ እኮ ለምን ትፈራለህ? ጌታ ምስክሬ አንተ የምሬን ነው። እሱ ጂንጀሮ ነው እንደበናል የምሬን ነው እንዴ ጂንጀሮ ነው ላልኝ። እሺ ትዳር ደግሞ አዋራ ተከልክሎ የሚገባ አይደለም። በስነ ስርዓት ነው ትዳር። እንዴ ዛሬ በልተን ጠግበን ከገባን ነገ ክብር አለ፣ ዘር አለ፣ ቤተሰብ አለ። የሱ ለሱ መሳይ ቤተሰብ ሲመጣ አክብራ የምትቀበል ናት ሚስት የሚባለው። እኔ ገና ነኝ 17 እድሜ ላይ እንዴት ይሄ እሱ ገና ምን አለ? የእንቴ እድሜ ስንት ነው? የኔ እድሜ 17 ነው። የእንቴ ስንት ነው ሲል የኔ 35 ነው አለ። እኔ ጥሩ ነው። ከዛ ሲል እሺ ብዬ ጌታ ምስክሬ ነው፣ ውሸቴ አይደለም ጌታ። ከዛ ፎቶ እንትን በቪዲዮ አስተውልኩና እዛ ማብራት ባለበት ቦታ ሂድና ተቀመጥ ሲል ከዛ ሄዶ ተቀምጦ ግንባሩን እንዳለ ሙልጭ ብሎ አልቋል ማለት ነው። ከዛ ጌታን ከዛ እኔ ምን አልኩ? እኔ ቤተሰብ ታስታውቃለህ ወይ? የኔ ቤተሰብ ያንተ ቤተሰብ ወደ አንተ ቤተሰብ ይሄዳል፣ ያንተ ቤተሰብ ወደ አንተ ቤተሰብ ይሄዳል። የኛ ቤት የኛ ሀገር ባህል እንደዛ ነው ሲል ልጁ አፈረ፣ ፈራ። በቃ በቤተ ክርስቲያን ቀድሜን አናስተዋውቅ። አንተ ምን አይነት ሰው እንደሆን ቤተሰብ ቤተ ክርስቲያን ያውቃል፣ ቤተሰብ ያውቃል። ይሄ የኔንም እንዴት እንዳደርኩ ቤተሰቤ ያውቃል፣ ጎረቤቴ ያውቃል፣ እናስተዋውቅ አልኩ። ካየሽው በኋላ አልተቀየርሽበትም አንቺ ንግግሩ አይደለም። ከሚሰድብ ራሱ በራሱ ጊዜ ይሄዳል ብዬ በቃ ፈራው ማለት ነው። ያው ወንድ ልጅ ነው ለምን ይሰድባል ብዬ ስል በቃ ብዙ ታሪክ አመጣ። አባቴ የለም እናቴ ሞታ እንደዚህ አለ። ሌላ ደግሞ እሱ ምን ያላል? ከዛ ሌላ ምን ይላል? በቃ ከደከማ በኋላ ለዛ ሰውዬው ነው ያናገርኩሽ ብሎ ከዛ ፎቶውን ላከ ማለት ነው። ከዛ ሲል እኔ አልቻልኩም ብዬ ልጁ ከዛ አንቺ ከባድ ነሽ፣ ቀድሞ እዛ አገር ቤት ባልተሽ የመጣሽ ነው ብሎ ከዛ አፈረ ማለት ነው። ስለዚህ ያው ሳውዝ አፍሪካ አሁን ቤተሰብ ከኢትዮጵያ ካዋራ ይኸውልሽ ቤተሰብ ነው በቃ ገፍቶ ሊያስገባም ይችላል። ደግሞ እሷ ራሷ አውርታ ተነጋግራ ከመጣች ደግሞ መሸሽ አያስገባም። ቀድሞ ራሷን ቺክ አርጋ ለምን ብር ሰው ልጅ አይሆንም፣ የሰው ህይወት አይሆንም። ሰርታ ራሷ በዚህ እድሜ ቢሆን ትለወጣለች። የሰው ህይወት በብር አይገዛም። እሷ አሁን አውቃ ነው ገባችው። መሸሽ አያስፈልግም። ቀድማ መውራት መናገር። ቤተሰብ ቢሆንም እሷ ሳትወለድ የተወለደ ልጁን ምን አይነት እንደሆነ አውቆ ነው ሚሊኩት ማለት ነው። አሁን እንደዛ ብትረጋጋ እነሱ አሁን ቤተሰብ አውቆ ባልቶ ሽንግልና ሳይጨርስ ወደ ሳውዝ አፍሪካ አትመጣም ከኢትዮጵያ ከአረብ ሀገር ቢሆን እውነት ነው። እሷ ራሷ ተነጋግራ ጨርሳ ነው የገባችው። ይሄ ልጁ ምን አለ? ለቤተሰብ ሳታስታውቂ ወደኔ ነይ አለ። ወደኔ ከመጣሽ በኋላ ሽንግልና እንጨርሳለን አለ። እኔ በፍጹም አልፈልግም። እኔ ደግሞ እኔ ብቻ አይደለም ከኔ ታላላቆች አግብቶ አውቃሉ። እኔ እንደዚህ ተደብቄ አልመጣም። ደግሞ እኔ ከዚህ በፊት የተለመድኩት ነገር ስለሌለኝ ያለ ቤተሰብ አልመጣም ብዬ ኢምባል። ከዛ ልጁ ለጓደኛ ሊያጋባ ነበረ። ከዛ ሄዱ በቃ ቀሩ ማለት ነው። ገባሽ? ተበልተሽ ነበር እኔ እህት። ስለዚህ አሁን እቺ ልጅቷን እሷ እንደውም ባታቅ ኑሮ ቤተሰቧ ያውቃታል። አውቆ ባልቶ ሽንግልና ጨርሶ ነው የሚልኩት ማለት ነው ከኢትዮጵያ። አሁን እዚህ ደርሳ ነገ ራሱ ልጁ ራሱ ለምን ያፍራል? ለምን ታሳፍራለች? አንዴ ከገባች ገብታለች። የሷ አሁን ክብሯ ነገ ትወልዳለች፣ ታድጋለች። ሰው ልጅ በቦታ አይሆንም፣ ያድጋል፣ ይለወጣል። አሁን ሰው ልጅ አንቺ ቅድም እያወራሽ ነው ጌታ ዘመንሽ ይባረክ። አሁን እሷ አውቃ ነው